تمسكر ጨረቃ እንዴት እንደምወድሽ ትናገር ጨረቃ ጠብቀሽ ጠይቂያት ስትወጣ ደምቃ ይሁዲን ሁሉ አንዳችም ሳልደብቅ አዋይቻት ነበር ጠብቂያት በድብቅ እሷም አታሳፍር ታዳምጠኛለች ከከዋክብት ጋር ተገርማ እያየች ደመናው አይሎ እንዲያው የቀረች ቀን አይሻልም ምሽቱ ከልቤ ሰቀቀን አሁንማ ክረምቱም ደረሰ ደመናው አየለ የኔና የሷም ነገር ከእንግዲህ ተለየ እንዲሁ ግን ሰሞኑን አንዳች ግር ብሎኛል ላንቺ ከነበረኝ ጥልቁ ፍቅርሽ ግን የሷ በልጦብኛል እንግዲህ ቤተሰቦች ለዛሬ የጥበብን በፍቅር ፕሮግራማችን ይዤላችሁ የቀረብኩት ግጥም ይሄን ይመስል ነበር የፕሮግራሙ አዘጋጅና አቅራቢ እኔ በረከት አየለ ከእናንተ ጋር ነበርኩኝ ከካሜራ ጀርባ እንደተለመደው ታምራት አየለ ታቲ ካሜራ ከኛ ጋር ሲካብሩን ነበር በዚህ ፕሮግራም መሳተፍ የምትፈልጉ ከሆነ ዲስክሪፕሽን ላይ አካውንት አስቀምጥላችሁ በዛ ማውራት ማገናኘት ትችላላችሁ ላይክ ሼር ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን እንዳትዘነጉት ነው በቀጣይ በሌላ ቪዲዮ በሌላ ሀሳብ እስክንገናኝ ድረስ ሰላማችሁ